አድባር ትቀበላችሁ ወገን ይደግፋችሁ በደስታ በሆታ እንደሸኘናችሁ በሳቅ የእድገት በህብረት ዘመቻ በተደረገበት ወቅት መሐሙድ አህመድ ካወጣቸው ሸክላዎች ውስጥ ነይደኑን ጥሰሽ እና አታውሩልኝ ሌላ የመሰሉ ተወዳጅ ዘፈኖች ይገኙበታል። ታዲያ እነዚህ ዘፈኖች ለዘማቾቹ የተዘፈኑ ናቸው ተብሎ ተወራ። ከዘማቾቹ ጋር ለተነፋፈቁ ጓደኛሞች፣ ቤተሰቦች፣ የትዳር አጋሮች በናፍቆት ሰዓት ላይ ነዳጅ ማርከፍከፍ ሆነው እንደነበርም ይነገራል። መሐሙድ አህመድ ስለ ሁኔታው እንዲህ ብሎ ነበር። ብሔራዊ ቲያትር የነበሩ ሠራተኞችና ሙዚቀኞች አድማ አድርገው ታፍሰው ነበር። ታዲያ አንድ የመንግሥት ካድሬ ከታሰሩበት ሄዶ ሊያስፈታቸው ሲል እኛ ትግል እየታገልን እንደገና አንዳንዱ አታውሩልኝ ሌላ ከሷ ዜና በቀር እያለ ይዘፍናል፣ እኛ ትግል እየታገልን ነይደኑን ጥሰሽን ይዘፍናል ብለው ወደ ሌላ ነገር ቀይረው ሊያስመቱኝ ነበር ሲል ተናግሯል። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ የእድገት በህብረት ዘመቻን እናነሳለን። እድገት በህብረት ዘመቻ ልክ በዛሬው ቀን ታኅሳስ 12 ቀን 1967 ዓ.ም ነበር ኮሎኔል መንግሥቱ ኃይለማርያም በተገኙበት በጃን ሜዳ በይፋ የተጀመረው። የደርግ ጊዜያዊ ወታደራዊ መንግሥት የህብረተሰባዊነት ርዕዮትን ወይም ሶሻሊዝምን ማወጁን ተከትሎ ቀዳሚ ተግባሩ ካደረጋቸው እርምጃዎች የእድገት በህብረት የእውቀትና የሥራ ዘመቻ አንዱ ነው። በታኅሳስ 12 ቀን ያስጀመረው ብሔራዊ የእድገት በህብረት የእውቀትና የሥራ ዘመቻ ወይንም ባጭሩ እድገት በህብረት ተብሎ የሚጠራው ነው። በእርግጥ አዋጁ ነሐሴ 28 ቀን 1966 ዓ.ም ደርግ ዘውዳዊውን ሥርዓት ገርስሶ መንበረ ሥልጣኑን ከመቆናጠጡ ጥቂት ቀናት በፊት የታወጀ ሲሆን አዋጁን ተከትሎ ከ10ኛ ክፍል በላይ እስከ ዩኒቨርሲቲ የሚገኙ 60,000 የሚገመቱ ተማሪዎችና መምህራን ዝግጅት ሲያደርጉ ከርመዋል። በነገራችን ላይ ለዚህ ዘመቻ ቅስቀሳ በርካታ ድምፃውያን ዘፈን አውጥተዋል። ፀሐዬ ዮሐንስ፣ ጥላሁን ገሰሰ፣ ጥላዬ ጨዋቃ፣ ታምራት ሞላ፣ ሌሎችም ዘፈን አውጥተው ነበረ። ቀደም ሲል መግቢያችን ላይ እንዳደመጣችሁት ደግሞ እንደ መሐሙድ አህመድ አይነት ዘፋኞች የፍቅር ዘፈናቸው ተገልብጦ ሌላ ጣጣ ሊያመጣባቸው ነበረ። ዛሬ በይህም ነበር መሰናዷችን ስለወጡት ዘፈኖች፣ በወቅቱ ስለነበረው ስሜት፣ ዘማቾች ስለነበራቸው ሕይወት፣ በዘመቻ ቦታ የገጠማቸውን የፍቅር ሕይወታቸውን ጨምሮ ከዘማቾቹ ከራሳቸው አንደበት የተሰማውን ዘመቻው በአጠቃላይ ምን ውጤት እንዳመጣ ምን መልክ እንደነበረው ከእናንተ ጋር እንጨዋወታለን ማለት ነው። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። ደርግ በየካቲት 1966 ሕዝባዊ አብዮት ታግዞ ወደ ከፍተኛው የሀገሪቱ ሥልጣን የጉዞ መንገዱን ካመቻቸ በኋላ ሐምሌ 1 ቀን 1966 ዓ.ም ኢትዮጵያ ትቅደም የሚለውን መፈክር ነድፎ ለሕዝቡ አስተዋወቀ። ከዛም ቀስ በቀስ ራሱን በማጠናከር ቀጠለና መስከረም 2 ቀን 1967 ዓ.ም ንጉሠ ነገሥቱ ከሥልጣናቸው መውረዳቸውን ለሕዝቡ አወጀ። ያለምንም እንደም ኢትዮጵያ ትቅደም በሚልና ልብ በሚያሞቅ መፈክር የተጀመረው የደርጉ የሥልጣን ጉዞ ህዳር 14 ቀን 1967 ዓ.ም 60 ከፍተኛ የሀገሪቱ ሹማምንትንና የጦር መኮንኖችን በመግደል በደም ጨቀየ። ከዚህ በኋላ ሥልጣኑን በከፍተኛ ሁኔታ እያጠናከረ የመጣው ደርግ በወቅቱ በምስራቁ ዓለም የመንግሥት ሥርዓት ይመራበት የነበረውን የሶሻሊዝም ርዕዮተ ዓለም በመዋስ ታኅሳስ 11 ቀን 1967 ዓ.ም ማለትም በትናንትናው ዕለት የሶሻሊዝም ወይንም የህብረተሰባዊነት ርዕዮተ ዓለምን አወጀ። ደርግ ህብረተሰባዊነትን ከማወጁ በፊት ነሐሴ 28 ቀን 1966 ዓ.ም የገጠሩን ማህበረሰብ በፖለቲካ ለማንቃት እንዲሁም ድህነትንና መሃይምነትን ከኢትዮጵያ ለማጥፋት በሚል ብሔራዊ የእድገት በህብረት
የእውቀትና የሥራ ዘመቻ የሚል ፕሮግራም ነድፎ ሲዘጋጅ ቆይቷል። ለዚህ ዘመቻ የተመረጡት ከ10ኛ ክፍል እስከ ዩኒቨርሲቲ ደረጃ ያሉ ተማሪዎችና መምህራን ለዘመቻው የሚያስፈልገውን ዝግጅት ሲያደርጉ ከርመዋል። ይህን ዘመቻ ለማስተባበርና ዘማቹን ለመቀስቀስ የተለያዩ ድምፃውያን ዘፈን እንዲያወጡም ተደርጎ ነበር። ከነዚህ መካከልም የፀሐዬ ዮሐንስ ዘማቹ ጓዴ፣ የጥላውን ገሰሰ ለድገት በህብረት እንዝመት፣ የጥላዬ ጨዋቃ አሻዌና ማለቴ ለዘማቹ እህቴ እና የታምራት ሞላ በሕይወት ግቡ በሕይወት ዘመቻ የምትሄዱ ለድገት በህብረት የመሳሰሉት ይጠቀሳሉ። አዋጁ ከታወጀበት ቀን ጀምሮ እስከ ዘመቻው በይፋ እስከተጀመረበት ታኅሳስ 12 ቀን 1967 ዓ.ም ድረስ 60,000 ዘማቾች ተመዝግበው ነበር። ከ51 ዓመት በፊት ታኅሳስ 12 ቀን 1967 ዓ.ም ልክ በዛሬዋ ቀን የድገት በህብረት ዘመቻ በይፋ ተጀመረ። አዎ ይህ ዘመቻ የተጀመረው ታኅሳስ 12 ቀን 1967 ዓ.ም ኮሎኔል መንግስቱ በተገኙበት በጃን ሜዳ ነበር። በዕለቱ የነበረውን ሁኔታ ገስት ተጫኔ ነበር በተሰኘው መጽሐፉ እንዲያስታውሰዋል። ታኅሳስ 12 ቀን 1967 የድገት በህብረት የእውቀትና የሥራ ዘመቻ የክተት በዓል በመላ ሀገሪቱ ተከበረ። ለዘመቻው የተዘጋጁ 60,000 ተማሪዎችን የወከሉ የአዲስ አበባ ዘማቾች በዓሉን ለማክበር በጃን ሜዳ ተሰለፉ። ሰልፉን ለመጎብኘትና በዓሉን በጋራ ለማክበር ብርጋዴር ጀነራል ተፈሪ በንቲና ሻለቃ መንግስቱ ኃይለማርያም በስፍራው ተገኝተው ነበር። ሰልፈኛው በየተመደበበት የዘመቻ ቀጠና በረድፍ እንደቆመ ጃን ሜዳን ከምዕራባዊ ጫፍ እስከ ምስራቃዊ ጫፍ ሞልቶት ነበር። ፍቅረ ሥላሴ ወግደረስ የሰልፉን ሁኔታ ሲገልጹ መለያቸውን በማውለብለብ በሆታና በጭፈራ ቪቫ መንግስቱ እያሉ ሲቃ የተናነቃቸው በመጮህ አለፉ ብለዋል። አንዳንዶቹ የመንግስቱን እጅ ለመጨበጥ ወደ ትሪቡን የሚመጡ ነበሩም ሲሉ ገልጸዋል። እኛና አብዮቱ በሚለው መጽሐፋቸው በዚህ ዕለት ዘማቾቹ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኩቬራ እያሉ እስከ መስቀል አደባባይ የደረሰ ደማቅ ሰልፍ ተደረገ። ፍቅረ ሥላሴ ወግደረስ እኛና አብዮቱ በተሰኘ መጽሐፋቸው እንደገለጹት 60,000 የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ከመምህራኖቻቸው ጋር በመላ አገሪቱ በሚገኙት 6 ቀጠና ማስተባበሪያ ማዕከላት፣ 57 የክፍለ ሀገር ማስተባበሪያዎች፣ 517 ምድብ ጣቢያዎችና እያንዳንዳቸው 30 ተማሪዎችን ወዳቀፉ ጣቢያዎች ለመላክ ታቅዶ ነበር። ከአንድ ዓመት በኋላ መንግሥት ያወጣው ሪፖርት ግን ዘማቾች በ51 ማዕከላትና 397 ጣቢያዎች መዝመታቸውን፣ ቁጥራቸውም 48,000 ብቻ መሆኑን ይፋ አድርጓል። በአጠቃላይ የድገት በህብረት ዘመቻ የታቀደለትን ያክል ውጤታማ ሆኗል ብሎ መናገር ባይቻልም ዘማቹ ባለመደውና ከጀርባው የፖለቲካ ፍላጎት ግራና ቀኝ በወጠረው ሁኔታ ውስጥ ሆኖ አንዳንዱም አካሉንና ሕይወቱንም ጭምር ገብሮ የገጠሩን ገበሬ ንቃትና ኑሮ ለመቀየር ታግሏል። ጤና ተቋማት ገንብቷል። ትምህርት ቤት አቋቁሟል። ፊደል አስቆጥሯል። እድገት በህብረት ዘመቻ የተጀመረበትን 51ኛ ዓመት እያስታወስን ነው። ታዲያ ዘመቻው ሲታወስ አብሮ ለዘመቻው ብለው የወጡት ሙዚቃዎች ይነሳሉ። ከነዚህም መካከል የፀሐዬ ዮሐንስ ዘማች ሙዚቃዎች Timeless music. ይበታል። ብርሃን ኢትዮጵያ ትምህርት ቤት የ5ኛ ወይም የ6ኛ ክፍል ተማሪ ሳለ መምህሩ የሰጡትን ግጥምና ዜማ አጥንቶ ለመጀመሪያ ጊዜ ማይክ ጨብጦ ሕዝብ ፊት ቀረበ። ለፀሐዬ የሙዚቃ ሕይወት በር የከፈተው የድገት በህብረት ዘመቻ ነው። የጥላውን ገሰሰ ለድገት በህብረት እንዝመት፣ የጥላዬ ጨዋቃ አሻዌና ማለቴ ለዘማቿ እህቴ፣ የታምራት ሞላ በሕይወት ግቡ በሕይወት ዘመቻ የምትሄዱ ለድገት በህብረት፣ እንዲሁም ሀገሬ ኢትዮጵያ የሻይ ቤት የኬክ ቤት ሆነሽ እንዳትቀሪ አስበውልሻል ትልቅ ኢንዱስትሪ፣ ለድገት ተሰልፏል ተማሪ አስተማሪ፣ እጅግ ተበራክተሽ በልጆች ኩሪ የመሰሉ መዝሙሮች ይጠቀሳሉ። እዚህ ጋር ከመሐሙድ አህመድ 2 ዘፈኖች የተገናኘውን ታሪክ እናንሳ። መሐሙድ ክብር ዘበኛን በ1963 ዓ.ም ለቆ በራስ ሆቴል መስራት ጀመረ። ሸክላዎችን እያከታተለ አሳተመ።
ዘመቻው በተደረገበት ወቅት ካወጣቸው ሸክላዎች ውስጥ ነይ ደኑን ጥሰሽና አታውሩልኝ ሌላ የመሰሉ ተወዳጅ ዘፈኖቹ ለፖለቲካ ፍጆታ ያልተዘፈኑ የፍቅር ዘፈኖች ቢሆኑም ሆን ተብለው ለዘማቾቹ የተዘፈኑ ተደርገው ተተረጎሙ። እነዚህ ዘፈኖች ከዘማቾቹ ጋር ለተነፋፈቁ ጓደኛሞች፣ ቤተሰቦች፣ የትዳር አጋሮች በናፍቆት ሰዓት ላይ ነዳጅ ማርከፍከፍ ሆነው እንደነበር ይነገራል። መሐሙድ ከያሬድ የሙዚቃ ትምህርት ቤት ተማሪዎች ጋር ከዓመታት በፊት አድርጎት በነበረው ቆይታ ስለ ሁኔታው እንዲህ ብሎ ነበር። ብሔራዊ ቲያትር የነበሩ ሠራተኞችና ሙዚቀኞች አድማ አድርገው ታፍሰው ነበር። ከታሰሩበት አንድ ካድሬ መጥቶ ሊያስፈታቸው ሲል እኛ ትግል እየታገልን እንደገና አንዳንዱ አታወሩልኝ ሌላ ከሷ ዜና በቀር እያለ ይዘፍናል፣ እኛ ትግል እየታገልን ነይ ደኑን ጥሰሽን ይዘፍናል ብለው ወደ ሌላ ነገር ቀይረው ሊያስመቱኝ ነበር ሲልም ተናግሯል። ታኅሳስ 12 ቀን 1967 ዓ.ም 60 ሺህ ያህል የሁለተኛ ደረጃ የዩኒቨርሲቲ ተማሪዎችና መምህራን በመላ ሀገሪቱ ወደሚገኙ 100 የዘመቻ ጣቢያዎች ተሰማሩ። የኢትዮጵያ አርሶ አደርን ከችግር እንዲታደጉትና እንዲያስተምሩት በየአቅጣጫው ተበተኑ። በመላ ሀገሪቱ የገጠር ክፍሎች የተሰማሩት ተማሪዎችና መምህራን ሥራቸውን ጀመሩ። ግና የመጀመሪያው የተስተዋለው ችግር የመሬት ከበርቴዎች የተማሪዎቹን መምጣት አለመውደዳቸው ነው። በዚህም የተጎዱ ሕይወታቸውን ያጡም ዘማቾች ነበሩ። መኖሪያቸውን በርካቶች ዘማቾች ራሳቸው ቀለሱ። አንዳንዶች ተከራዩ። የታደሉም ተዘጋጅቶ የጠበቃቸው ነበሩ። ሁለት ቱታና ጫማ የተሰጣቸው፣ ለምግብ በወር የ30 ብር በጀትና ውሎ አበል 5 ብር የተመደበላቸው፣ እንዲሁም አነስተኛ የጤና አገልግሎት የተሟላላቸው እነዚህ ዘማቾች ቀስ በቀስ የአርሶ አደሩን ኑሮ ተላመዱ። በእርሻ ሥራና የዕለት ተዕለት የኑሮ ውጣ ውረዱን እየረዱ ማንበብና መጻፍ እያስተማሩ ቆዩ። በተለይ አርሶ አደሩን በፖለቲካ ለማንቃት መብቱን ጠያቂ ለማድረግ ጣሩ። የራሳቸውን ትግል የጀመሩም ነበሩ። ይህ ከማይዋጥለት ደርግ ጋርም ቅራኔ ተፈጠረ። በበሽታና በተለያዩ ምክንያቶች ቁጥራቸው ጥቂት ያልሆኑ ዘማቾች ሕይወታቸው ተቀጥፏል። በፖለቲካ እንቅስቃሴያቸው ታስረዋል፣ ተሰቃይተዋል። ቀስ በቀስ በየጣቢያው ነገሮች ከቁጥጥር ውጭ መሆን ጀመሩ። በዚህም በርካቶች ጣቢያቸውን ጥለው ወደ ቤተሰቦቻቸው ተመለሱ። የእድገት በኅብረት የእውቀትና የሥራ ዘመቻ በመላ ሀገሪቱ ለ2 ዓመታት ያህል የዘለቀ ነበር። ቢቢሲ እድገት በኅብረት ዘመቻን ለማየት የሞከረው በ3 ዘማቾች ውስጥ ነው። የሦስቱ ጓደኛ ማቾች የ50 ዓመታት ትዝታ በሚል አምና አቅርቦት ነበረ። እድገት በኅብረት ዘመቻን ቁልጭ አድርጎ ያሳየናልና እስኪ እሱን እናቅርብላችሁ። ወይዘሮ አጸደ ወልደ ሚካኤል፣ ወይዘሮ ቅድስት በለጠና ዶክተር ጌታቸው እንዳለማው አፍላ ወጣት ሳሉ ነው የተዋወቁት። በአስራዎቹ መጨረሻ ቢሆናቸው ነው እድገት በኅብረት ሲዘምቱ። ከ50 ዓመታት በኋላ ባለፈው ቅዳሜ ሚያዝያ 4 2017 ዓ.ም ተገናኙ። ከመካከላቸው ግማሾቹ ሞተዋል፣ ግማሾቹ ሸብተዋል፣ ግማሾቹ አብረው ኬክ ቆርሰዋል። የያኔዎቹ 3 ወጣቶች የተመደቡት በሰሜን ሸዋ ሰላ ድንጋይ ከተማ ነበር። በእነሱ ጣቢያ የተመደቡት ዘማቾች 130 ይደርሳሉ። ከ2 ዓመት የእድገት በኅብረት ዘመቻ በኋላ በተለያየ የሕይወት አቅጣጫ ተበተኑ። ከ15 ዓመታት በፊት የሰላ ድንጋይ ዘማቾች ዳግመኛ ተገናኙ። ወደ 30 ገደማ የሚሆኑት ተሰባስበው ይጠያየቁ ጀመር። አሁንም ድረስ 15 ያህሉ ይገናኛሉ። ዘንድሮ ደግሞ 50ኛ ዓመታቸውን በፊንፊኔ አዳራሽ አክብረዋል። በ1966 ዓመተ ምህረት ነሐሴ ላይ ነበር ብሔራዊ የእድገት በኅብረት የእውቀትና የሥራ ዘመቻ የታወጀው። ከ10ኛ ክፍል እስከ ዩኒቨርሲቲ ያሉ ተማሪዎችና መምህራን ናቸው በዘመቻው የተካተቱት። ዘመቻው በይፋ ታኅሳስ 12 ቀን 1967 ዓ.ም ኮሎኔል መንግሥቱ ኃይለማርያም በተገኙበት በጃን ሜዳ ተጀምሯል። ወደ 48,000 ገደማ ዘማቾች መሰማራታቸውን የታሪክ መዛግብት ያወሳሉ። ዓመታት በዓመታት ላይ ተደራርበው ያንን ዘመን የራቀ ቢያስመስሉትም ወይዘሮ አጸደ፣ ወይዘሮ ቅድስትና ዶክተር ጌታቸው በትዝታ ጋሪ ወደ ኋላ ይመልሱናል። ከ51 ዓመታት በፊት ወይዘሮ አጸደ እድገት በኅብረት ሲዘምቱ 20 ዓመት ቢሆናቸው ነው። የተወለዱት ደብረ ሲና ነው። ለዘመቻ የተመደቡበትን ሰላ ድንጋይ በስም ይሰሙት ነበር እንጂ ሄደው አያውቁም።
በራዲዮ የዘማቾች ስም ዝርዝርና የት እንደተመደቡ ተነገረ። ወይዘሮ አጸደ ማስታወቂያው ሲነገር የዘመድ ለቅሶ ላይ ስለነበሩ አልሰሙም። እናታቸው ማስታወቂያውን ሰምተው ለዘመቻ የሚሆን ልብስ አዘጋጅተውላቸው ደብረ ብርሃን ወስዶ አቀበሏቸው። ወይዘሮ አጸደ ብቸኛ ልጅ ናቸው። ከቤተሰብ ተለይቶ መዝመት ቀላል አልነበረም። ዘመቻው ለሳቸው አጓጊም አስፈሪም ነበር። ዘምተን ምን እንደምናደርግ ምኑን አውቀ ነው ብለሽ ያው የልጅነት ነገር እንደ ሽርሽርም ትቆጥረዋለሽ ሲሉ ትዝታቸውን ለቢቢሲ ያስታውሳሉ። ሰላ ድንጋይ ሲደርሱ ነበር ኃላፊነታቸው ምን እንደሆነ የተነገራቸው። ወታደራዊ አዝማቾችና ሲቪል አዝማቾች ናቸው ይህንን የነገሯቸው። ወታደራዊ አዝማቾች የክብር ዘበኛ ወታደሮች ናቸው፣ ዘማቾችን ይጠብቃሉ። ሲቪል አዝማቾች ደግሞ የሁለተኛ ደረጃና የዩኒቨርሲቲ መምህራን ናቸው። ለአርሶ አደሩ ስለሚሰጠው ትምህርት መመሪያ ይሰጣሉ። ወይዘሮ አጸደ ቤተሰባቸውን በስልክ ተሰናብተው ወደ ሰላ ድንጋይ ያቀኑ። በአካል ሳልሰናበት በመሄዴ ሆዴን ባርባር አለኝ። ደስታም ግን አለው። በቃ የተደበላለቀ ስሜት። አብረዋቸው ከተማሩ ጓደኞቻቸው ጋር አብሮ መዝመት በጣም አጓጓቸው። አብረውሽ ከተማሩ ጓደኞች ጋር መዝመት ጭፈራ ነው፣ ደስታ ነው። ወዴት ይሆን የምንሄደው የሚለውም ትንሽ ያስፈራል። የቤቱ የመጀመሪያም የመጨረሻም ልጅ ስለሆንኩ እናቴ ትንሽ ተቸግራ ነበር ብለዋል። የዘመቻ ቀን ሰዓቱንም ሰከንዱንም ሳያሳልፉ ሻንጣቸውን ይዘው በዘማቾች መነሻ ቦታ ተገኙ። ሰላ ድንጋይ ሲገቡ የተደረገላቸው አቀባበል ደማቅ ነበር። ገበሬ ማኅበሩ ተሰልፎ ሴቱ ወንዱ ወጥቶ ጠበቁን። እልልልልል ብለው ጨፍረው ነው የተቀበሉን። በጣም ነው ደስ ያለን፣ አበረታታን ብለዋል። የወንዶችና የሴቶች ዘማቾች እንዲሁም የአዝማቾች ማረፊያ ተዘጋጅቶ ጠበቃቸው። ኃላፊነታቸው ማንበብና መጻፍ እንዲሁም የሂሳብ ስሌቶች ማስተማር ብቻ አልነበረም። አፈር መሬት የሚያስፈላ ቁልቁለትና ዳገት እየወጣን ምንጭ እናጎለብታለን፣ ሰርቶ ማሳያ ውስጥ ቆፍረን ተክለን ለገበሬው እናሳያለን ሲሉ ያስታውሱታል። በድገት በብረት ዘመቻ የገበሬ ማኅበር አደራጅተዋል። ገበያ ዞረው እየቃኙ ለአርሶ አደሩ ምክር ይለግሱ ነበር። ጠዋት ማልደው ነው የሚነሱት። ወጥ ቤት ተረኛ የሆኑት በምግብ ዝግጅት ያግዛሉ። የፊልድ ተረኞች ከዘማቾች ማቆያ ውጪ ኃላፊነቶችን ይወጣሉ። የሰላ ድንጋይ ዘማቾች በሁለት ንዑስ ጣቢያ በጣርማ በርና በሳሲት ከተሞች ተከፍለው ነበር። ወይዘሮ አጸደ የመሠረተ ትምህርት ተጠሪ ነበሩ። ከሰላ ድንጋይ ተነስተው በየቀኑ በእግራቸው እስከ ደብረ ምጥማቅ ማርያም ይጓዛሉ። ከ3 ሰዓታት በላይ የሚወስድ ከባድ መንገድ ነው። በቦታው ካለ አንድ ሎንችን ውጪ መኪና የለም። የትኛው ቀበሌ ገበሬ ማኅበር እንደሚሄዱ የሚነገራቸው ማታ ነው። ጠዋት ይሰማራሉ። ምግብ እንደ ልብ ነው። የፈለግነውን ያህል በልተን እንሄዳለን፣ እዚያው ውለን እንገባለን ይላሉ። አካባቢው ወጣ ገባ ስለሆነ ደም ተፍተን ወጥተን ደም ተፍተን የምንወርደው ሲሉ ያስታውሱታል። ግን ፈተናውን በሳቅና በጨዋታ ነበር የሚያሳልፉት። በሳቅ በጨዋታ በግርግር በሆታና እርስ በርስ በመጓተት እናልፈው ነበር ይላሉ። ዘማቾቹ በነበሩበት አካባቢ አንድ ታዋቂ ሽፍታ ነበር፣ በጣም የሚፈራ። ቁምጣውን ለብሶ ጎፈሬውን አበጥሮ መሳሪያውን አንግቶ ይንጎማለላል። የአካባቢው ነዋሪዎች ቢፈሩትም ሽፍታው ከእድገት በህብረት ዘማቾች ጋር በቀላሉ ተወዳጀ። ስሙን ረሳሁት እንጂ በጣም የታወቀ ሽፍታ ነበር። ከኛ ጋር ሲገናኝ ግን በሰላማዊ መንገድ ነበር። ያኔ ጊዜውም ገራገር ነበር ይላሉ ወይዘሮ አጸደ። በእርግጥ በተለያዩ አካባቢዎች ይንቀሳቀሱ የነበሩ ሽፍቶች ዘማቾች ላይ ጉዳት ማድረሳቸውን ዘማቾች ይናገራሉ። ዘማቾቹ ለእያንዳንዱ መኝታ ክፍልና ለዘማቾችም ቅጽል ስም ይሰጡ ነበር። ወይዘሮ አጸደ የነበሩበት ሂድን ዶርም ተባለ። ትልቅ አዳራሽ ውስጥ ባለ መኝታ ክፍል ውስጥ ስለሚገኙ ነበር ሂድን ብለው ስም የሰጡት፣ ድብቅ እንደማለት። አበጋዝ ዶርም፣ ግድንግድ ዶርም፣ ማዘር ዶርም ያሏቸውን ዶርሞችንም ያስታውሷቸዋል። በዶርሙ በየቀኑ ፋኖስ የመወልወል ኃላፊነት ይሰጣቸዋል። ተረኛ ዘማች ፋኖስ ሳትወለውል ከቀረች ትቀጣለች። ቅጣቷ ምን መሰለሽ? በልተን የተረፈንን ከራሷ ምግብ ጋር አድርገን ሙሉን እንድትጨርስ እናደርጋለን። ዋም እንሰጣትና ጨርሰሽ ጠጪ እንላታለን። በልታና ጠጥታ ካልጨረሰች 5ታችንም በትራስ እንደበድባታለን ሲሉ ያን ጊዜ ያስታውሳሉ። ሕይወት ዶርም ውስጥና ከዶርም ውጭም በትውስታ የተሞላ ነው። ሜዳ ላይና ዛፍ ስር ነበር የሚያስተምሩት። እንደናንተ ክፍል ውስጥ እኮ አልነበረም ትምህርቱ፣ ትልልቅ ዛፍ ስር ነበር። በቃ እዚያው ስንጫጫህ እንውላለን ይላሉ። አርሶ አደሮቹ ትምህርቱ ደስ ቢላቸውም
ከግብርና ከቤት ሥራ ከከብት ጥበቃ መስተጓጎላቸው አንዳንዴም ቅር ያሰኛቸዋል። ዘማቾቹ ሰላ ድንጋይ ሳሉ አብይ ጾም ገባ። በዚያን ጊዜዋ ህብረተሰባዊት ኢትዮጵያ ሃይማኖት ቢነቀፍም የአካባቢው ማህበረሰብ ግን በጾም አይደራደርም። ታዲያ ወጣት ዘማቾች ሌሊት ተነስተው ስጋ ጠበሱ። ሽታው መንደሩን አወደው። የአካባቢው ነዋሪ ደንግጦ ተነሳ። ዘማች ልጆቻችን በእንቅልፍ ልባቸው ተቃጠሉ ብለው ወጡ። ሲመጡ ስጋ ጠብሰው እየበሉ አገኟቸው ሲሉ ወይዘሮ አጸደ ያስታውሳሉ። በአካባቢው ያኔ እንቁላል፣ ቅቤና የቀንድ ከብት ርካሽ ስለነበር እንደ ልባቸው ጥሩ ምግብ እያዘጋጁ ይመገቡ ነበር። በወቅቱ በዘማቾች መካከል የፍቅር ግንኙነት በይፋ ባይፈቀድም የፍቅር ወዳጅነት የመሰረቱና እየተጋቡም አሉ። የወይዘሮ አጸደ ጓደኛ የሆነች ዘማች እጮኛና የወይዘሮ አጸደ ያሁኑ ባለቤታቸው ግብርና ሚኒስቴር ነበር የሚሰሩት። የጓደኛቸው እጮኛ ለጥየቃ ሰላ ድንጋይ ሲሄድ የወይዘሮ አጸደ ያሁኑ ባለቤትም አብሮ ይሄድ ነበር። ሲመጣ ለካ ያየኛል። እኔ ነገሬም አላልኩም። በኋላ ደብረ ብርሃን በጋራ በምናውቀው ሰው አማካኝነት ተገናኘን። ከዚያ ተዋወቅን። ኮተቱን ይዞ መጣ። በቃ እህል ውሃ ሆነ፣ ተጋባን። 47 ዓመታት በትዳር ቆይተዋል። 3 ልጆችም አፍርተዋል። ባለቤታቸውን እንዲተዋወቁ ምክንያት ከሆነች ዘማች ጓደኛቸው ጋር አሁንም ድረስ ወዳጆች ናቸው። ያኔ ወይዘሮ አጸደ ሲዘምቱ ምን ያህል ዋጋ እንዳለው አልተረዱትም ነበር። ነገሩን በወጣትነታቸው ሲያዩት ስራቸው ቋት የሚሞላም አይመስለንም ነበር ይላሉ። አሁን ከ50 ዓመታት በኋላ መለስ ብሎ ሲያዩት ነው ምን ያህል ጥሩ ሥራ ነው የሠራ ነው የሚሉት። ዛሬ ላይ የእድገት በህብረት ዘመቻ ለልጆቻቸው ይተርካሉ። በተለይም ትልቁ ልጃቸው እስኪማዬ ስለ እድገት በህብረት ስለ ኢሰፓ አውሪልኝ ይላቸዋል። እሳቸውም የዚህ ታሪክ አካል መሆናቸው ያስደስታቸዋል። ሌላዋ የሰላ ድንጋይ ዘማች ወይዘሮ ቅድስት ሲዘምቱ 17 ዓመታቸው ነበር። የቤታቸው ሁለተኛና የመጨረሻ ልጅ ናቸው። ተወልዶ ያደጉት ደብረ ብርሃን። እድገት በህብረት ሲታወጅ 10ኛ ክፍል ጨርሰው ነበር። ያኔ ልጅ ነኝ። ዘመቻው ምን እንደሆነ ምን እንደምንሰራም አናውቅም ነበር። ለዘመቻ ሆይ ሆይ ሲባል መዝሙሩ ሲዘመር ግን የሚሰማ ነገር አለ። በዚያ ላይ ጊዜው ይለውጥ ነበር። ከ1965 ዓ.ም ጀምሮ እሳቸው 9ኛ ክፍል ሳሉ በመላው አገሪቱ የሚወራው ስለ ለውጥ ነበር። ወይዘሮ ቅድስት ምክትል የክፍል አለቃ ስለነበሩ ከየክፍል አለቆችና ምክትሎቻቸው ጋር የትምህርት ማቆም አድማ ስለማድረግ ሲመካከሩ ያስታውሳሉ። ዘውዳዊውን ሥርዓት ለመገርሰስ የተነሳው ዓመፅ ወታደራዊውን ደርግ ወደ ሥልጣን ካመጣ በኋላ ወጣቶች ሕልማቸው ቃል የተገባውን ለውጥ መተግበር እንደነበር ያስታውሳሉ። ህብረተሰባዊት ኢትዮጵያን ማለምለም፣ መሬት ላራሹን መተግበር፣ መሠረተ ትምህርትን ማስፋፋት ነበር ሕልማቸው። ወኔ ነበረን። ምን እንሆናለን የሚል ፍርሃት አልነበረንም። ቤተሰቦቻችን ግን ተጨንቀው ነበር። ሰላ ድንጋይ የሚወስዳቸው ሎንችን ደብረ ብርሃን ሲደርስ በአብዮተኛ መንፈስ ነበር የጠበቁት። እናቶቻችን እዚያ ያለቅሱ ነበር። እኛ አላለቀስንም። ዕቃችንን ጫንን፣ ሄድን። ቀድሞውን የደረሱት የአዲስ አበባ ልጆችና የአካባቢው ማህበረሰብ ሲቀበለን የበለጠ ደስ አለን። ካኪ በካኪ ዩኒፎርማቸውን ለብሰው በደስታ ህዝቡን ተቀላቀሉ። የዘማች ኃላፊነታቸውን መወጣትም ቀጠሉ። ስለ መሬት ላራሹ ያስተምራሉ፣ ስብሰባ ይሳተፋሉ። አዝማቾች በሚሰጧቸው አቅጣጫ መሰረት ችግሮች ሲፈጠሩ አርሶ አደሩን ያወያዩና ያማክሩም ነበር። ማታ ማታ ማርክሲዝም ሌኒኒዝም ያጠናሉ፣ ይወያያሉ፣ ይከራከራሉ። መሬት ላራሹ ለላብ አፍሳሹ እንዴት ይተግበር የሚለውን የሚያስተምሯቸው የዩኒቨርሲቲ ተማሪዎች ነበሩ። በዚህ ውይይት ወቅት ነበር ለውጡ እንደተጠበቁ አይደለም ብለው መነጋገር የጀመሩት። አንድ ዓመት ገደማ በዘመቻ ቆይተው በማርክሲዝም ጥናት የተጀመረው የምሽት ውይይት ዘመቻውን ጥለን እንሂድ ወደሚል ተለወጠ። በሚስጥር ተወያይተው በሚስጥር ወሰኑና በሚስጥር ዘመቻ ጣቢያውን ጥለው ወጡ። ኢቫኩዌት እናድርግ ተባለ። ትልቅ የጭነት መኪና አስመጥተን ዕቃችንን ጫንን። የደብረ ብርሃን ልጆች ዕቃ ለመረከብ ቀድመን በመኪናው ተጭነን በሌሊት ደብረ ብርሃን ገባን። ያኔ ጥበቃው ጠንካራ ስለነበር እንኳን ሌሊት ቀንም ያስፈራ ነበር። የተቀሩት አብዛኞቹ ዘማቾች ከሰላ ድንጋይ ጣርማ በር 22 ኪሎ ሜትር ገደማ በእግራቸው በሌሊት ተደብቀው ተጉዘው ከዚያ መኪና እየለመኑ ተሳፍረው ደብረ ብርሃን ገቡ። ብዙም ሳይቆይ መንግሥት ዘመቻ ጥላችሁ የወጣችሁ እስከዚህ ቀን ድረስ ካልተመለሳችሁ ሰርተፍኬት አይሰጣችሁም፣ ሥራም አትቀጠሩም፣ ትምህርትም አትማሩም ብሎ
በራዲዮ ማስታወቂያ አስነገረ። እስካሁን ለፍተን እንዴት መና እንቀራለን ብለው ወደ ዘመቻ ጣቢያው ተመለሱ። ዘመኑ የአብዮተኝነት ብቻ አልነበረም። በሰላ ድንጋይ ዘመቻ ጣቢያ ሙዚቃና የእሳት ዳር ጨዋታም ይዘወተራል። ዘማቾቹ አንድ ራዲዮ ነበራቸው። የራዲዮ ባለቤት ደግሞ ወይዘሮ ቅድስት ነበሩ። በሳቸው ስም ራዲዮ ይመዝገብ እንጂ የሁሉም ራዲዮ ነበር ሲሉ ያስታውሳሉ። በኢትዮጵያ ራዲዮ ዜና ይሰማሉ፣ በአብላጫው ሙዚቃ ነበር የሚያዳምጡት። ዘማቾች ለዘማቾች በራዲዮ መሰናዶ ሙዚቃ ይገባበዙም ነበር። እከሌ እንዲህ ነው፣ ከዚህ ነው የመጣው፣ ሃይማኖቱ ይሄ ነው፣ ዘሩ ይሄ ነው አንልም። በአንድነትና በፍቅር እሳት ዳር እንጨፍር ነበር ይላሉ። ከራዲዮ ጋር ካላቸው ትዝታ አንዱ ዶርም ውስጥ ነው። ዶርም ከእህቶች ጋር የመኖር ያህል ነበር የምንዋደደው። ከጎኔ የምትተኛው ጧት ራዲዮ ላዳምጥ ስትለኝ እንዲያውም በቃ ጧት ራዲዮኑ ያንቺ ነው ስላት በደስታ ተነስታ የዘለለችው ዝላይ እስካሁን ድረስ ባይኔ ላይ አለ ይላሉ። ያን ራዲዮ ቤተሰቦቻቸው ቤት ካስመጡት በኋላ አሁን የት እንደደረሰ እርግጠኛ አይደሉም። ዘመኑ ወጣቶች በቀላሉ ፖለቲከኛ የሚሆኑበት ነበር። ወይዘሮ ቅድስት ከዘመቻ ተመልሰው 11ኛ ክፍል እየተማሩ ሳለ አንድ ቀን በአማርኛ ክፍለ ጊዜ ግጥም አቀረቡ። ግጥሙ የፖለቲካ ነበር። አማርኛ አስተማሪያቸው ከክፍል ሲወጡ ጠራቸው። በጥቆማ ከአንድ ሰው እንዲገናኙ ተነገራቸው። ከዚያም ኢህአፓ ሴል ውስጥ ገቡ። ገና ከጅምሩ ግን ታሰሩ። 12ኛ ክፍል ልንፈተን ስንል ነበር የታሰርነው። አላጠናንም ነበር። የፖለቲካ እንጂ የትምህርት ፍላጎት አልነበረንም። ታስረው ሲፈቱ ፖለቲካ አይሆነኝም ብለው ወደ ትምህርታቸው ተመለሱ። ኮሜርስ ገብተው አካውንቲንግ አጠኑ። ኋላ ላይ የራሳቸውን መንግስታዊ ያልሆነ ድርጅት ከፍተዋል። አሁን የቅን ኢትዮጵያ ሥራ አስኪያጅ ናቸው። ወይዘሮ ቅድስት ለሁለት ልጆቻቸው እኔ በእናንተ ዕድሜ ዘምቻለሁ ይሏቸዋል። ልጆቼ መጽሐፍ አንብበውም በስሚም እናንተ ዘምታችሁ ምንም ሳትሰሩ ነው የመጣችሁት ይሉኛል። ግን ደግሞ በጣም ጠንካራ ነበራችሁም ይላሉ። ሁሉም ነገር ባንዴ ተለውጦ እኛ የምንፈልገው ሶሻሊዝም መጥቶ አብዮት ግቡን መጥቶ ኢትዮጵያ ቀደማ የምናይ ይመስለን ነበር ይላሉ ወይዘሮ ቅድስት። ለውጥ ዛሬውኑ ይምጣ ከሚለው ፍላጎታቸው የተነሳ እንደ ፖሊስም እንደ አስተዳዳሪም ለመሆን መሞከራቸውን ያስታውሳሉ። ያን ያልተረዳ ነው። አሁን ላይ ሳስበው ግን ሁሉም እኛ ባልነው ይሁን እንል ነበር። እንደ ወረዳ አዛዥም እንደ ፖሊስም ያደርገን ነበር። ሁሉንም ነገር ልንለውጥ የሄድን ነበር የሚመስለን። ሁሉም እኛን ይመለከታል እንል ነበር። አሁን ሳስበው ያስደነግጠኛል ይላሉ። በዚህ አቋማቸው ከህብረተሰቡ ጋር አንዳንዴም ቢሆን መጋጨታቸው አልቀረም። በአብዛኛው ግን አርሶ አደሩ ዘማቾችን ቤቱ ወስዶ እንደ ልጆቹ ጠላና ዳቦ ሰጥቶ ነበረ በፍቅር የያዛቸው። እነሱም ዝናብና ጭቃ ያዘን ሳይሉ ያስተምሩ ነበር። እናቶችና አባቶች ከምንም ተነስተው ማንበብና መጻፍ ሲችሉ ማየት አሁንም የሚያስደስተኝ ትልቅ ሥራ ነው ይላሉ ወይዘሮ ቅድስት። እንኳንም ዘመትኩ፣ እንኳንም እዚያ ታሪክ ውስጥ ኖርኩ ያስብላቸዋል። ሌላኛው የሰላ ድንጋይ ዘማች ዶክተር ጌታቸው ዘማቾች ሲሰማሩ ታመው ለአንድ ወር ሆስፒታል ነበሩ። አቀባበሉን ስላላየው ይቆጨኛል ይላሉ። ዘመቻ ጣቢያ ከገቡ በኋላ ከነበረው ቆይታቸው በጉልህ የሚያስታውሱት በዘማቾች መካከል የነበረውን ከመጠን ያለፈ ፍቅር ነው። እሳቸው በሳሲት ንዑስ ካምፕ ነው የነበሩት። እድገት በህብረትን ሲያስቡ በኢትዮጵያ መሠረታዊ የአስተዳደር መዋቅር ውስጥ የመጨረሻው እርከን የሆነውን ቀበሌ በመመስረት ረገድ የነበራቸው ሚና ሳይጠቅሱ አያልፉም። ይህም ከማኅበረሰቡ ጋር የበለጠ አቀራርቧቸዋል። ከአንድ ዓመት የዘመቻ ቆይታ በኋላ ኢቫኩዌት ካደረጉት ዘማቾች አንዱ ዶክተር ጌታቸው ናቸው። በእግራቸው ነበር ካምፑን ጥለው የወጡት። በአንድ አቅጣጫ ወደ ደብረ ብርሃን ከተመለሱ መንግሥት ጥርጣሬ ስለሚገባው በተለያየ አቅጣጫ ዘማቾች እንዲጓዙ ማድረግ የእሳቸው ኃላፊነት ነበር። እኛ ስንመለስ እናቴ ወደ ለቅሶ ስትሄድ ድልድይ ላይ ያገኘኋት። በጣም ደነገጠች። የተሰጠኝ ዘማቾችን የመጠበቅ ኃላፊነት ከባድ ስለነበር እናቴን ከብዙ ጊዜ በኋላ ቢሆን የሚያገኘኋት 2 ደቂቃም ሳላወራት ቻው ብያት ሄድኩ። ደብረ ብርሃን ተመልሰው ከገቡ በኋላ የትራንስፖርት ገንዘብ የሌላቸውን ዘማቾች አሳፍረው ወደ አዲስ አበባና ሌሎችም ከተሞች ልከዋቸዋል። ብዙም ሳይቆይ ግን ወታደራዊ መንግሥት መኪና አቅርቦ ወደ ዘመቻ ጣቢያ መልሷቸዋል። አብዛኞቹ ዘማቾች ወጣቶች ነበሩ። ከቤተሰቦቻቸውና ከከተማ ርቀው ስለሚኖሩ ራሳቸውን ከአካባቢው ጋር ማላመድ የመጀመሪያ ሥራቸው ነበር። አብረው በሥራም በማስተማርም በመዝናናትም የሚያሳልፉት ጊዜ ሲጨምር
የፍቅር ግንኙነትም መመስረት ጀመረ። ያኔ በዘማቾች መካከል የተመሰረቱ የፍቅር ግንኙነቶች በትዳር ዘመናትን ተሻግረዋል። ዶክተር ጌታቸው እንደሚያስታውሱት የሴቶችና የወንዶች ዶርም የተለያየ ቢሆንም ፍቅረኛሞች መገናኛ መንገድ አያጡም ነበር። ከዘማቾች ጣቢያ ውጭ ያሉ ፍቅረኞቻቸውን ወደ ዘመቻ ጣቢያው የሚጋብዙም ነበሩ። ያኔ ሞባይል የለም፣ ፍቅር በመነጋገር ነበር የሚገለጸው ይላሉ። ጥንዶች የሆድ ሆዳቸውን ለማውራት ታዲያ ሽርሽር ይወጣሉ። በአካባቢው አንድ ሸለቋማ ቦታ ነበር። ጥንታዊ አርበኞች ለውጊያ የፈለፈሉት ዋሻ ይገኝበታል። ዋሻው መስኮትና የተለያዩ ክፍሎች አሉት። ጥንዶችና ሌሎችም የፍቅር ጓደኛ የሌላቸው ዘማቾችም ይህን ዋሻ ይጎበኛሉ። አንዳንድ ታዲያ ዘማቾች ወደ ዘመቻ ጣቢያ ሲመለሱ መንፈስ ታይቶኛል ሊሉ እንደነበር ዶክተር ጌታቸው ያስታውሳሉ። ዘማቾች ቡዳ በላን ይሉም ነበር። ከዚያም የአካባቢው ነዋሪዎች ወደ ጣቢያው ይጠራሉ። የዘልማድ መድኃኒት ለዘማቾቹ ይሰጧቸዋል። ከዚያም ዘማቾቹ ይድኑ እንደነበር ዶክተር ጌታቸው ትዝ ይላቸዋል። ያንን ቡዳ ይበላል የሚባለውን ነገር ምንነቱን አሁንም ለመግለጽ ይከብደናል ይላሉ። አንድ የማይረሱት ገጠመኝም አላቸው። አንድ ጸጉሯ በጣም የሚያምር ቆንጆ ጓደኛችንን ቡዳ ይበላሻል ተሸፈኝ እንላት ነበር። አንድ ቀን ጸጉሯን ለቃ ገበያ ወጣች። ማታ ስንመለስ ጸጉሬን አቃጠሉት ብላ መጮህ ጀመረች። የአካባቢውን ሰዎች ጠርተን የቡዳ መድኃኒት ተሰጣት። እሷ እህታችን በቅርቡ ነው በሞት የተለየችን። ሳሲት የዘማቾች ጣቢያ ሳሉ አንድ ቀን የውሻ መንጋ ገባ። ዘማቾቹን እንዲጠብቅ የተመደበውን ወታደር አረ ተኩስና ድነን ብለው ተማጸኑ። ወታደሩ ቢተኩስም አልሳካለትም። የአንድን ውሻ ጭራ ብቻ መታ። ከዚያ አንተማ ምንም አትጠብቀንም ብለን መሳሪያውን ቀምተን ወደ ዋናው ጣቢያ አባረር ነው። ከውሾች በላይ ዘማቾች የሚፈሩት ሽፍቶችን ነበር። ሽፍቶች ከሩቅ ሲመጡ የአካባቢው ማህበረሰብ ዘማቾቹን ያስጠነቅቃቸዋል። የክብር ዘበኛው ኃይለኛ ስለሆነና እኛም የተዋጊነት መንፈስ ያድርብን ስለነበር በድንጋይም በዱላም እናባረራቸዋለን ይላሉ ዶክተር ጌታቸው። M1 ሲተኩሱ ድምፁ ስለሚያስተጋባ አካባቢውን ይነቀንቀዋል። ብዙ መሳሪያ ያላቸው ተብሎ ስለሚታሰብም እምዛም የሚዳፈራቸው አልነበረም ክብር ዘበኞችም ብሏል። እነ ዶክተር ጌታቸው ከሰላ ድንጋይ ሳሲት፣ ከሳሲት ሰላ ድንጋይ ወይ በእግራቸው ወይ የመኪና ናት ላይ ተጭነው ይሄዱ ነበር። ጊዜያቸውን የሚያሳልፉት መጽሐፍ በማንበብ የፖለቲካ ሕይወት በማድረግና የፖለቲካ ውይይት በማድረግና ራዲዮ በማዳመጥ ነበር። ከማርክሲዝም ሌኒኒዝም ባሻገር ፍቅር እስከ መቃብር፣ አደፍርስ ከአድማስ ባሻገርና ሌሎችም ልቦለዶችን ያነባሉ። የጀርመን ድምፅ ራዲዮ ጣቢያ ዶቼ ቬሌና የኢትዮጵያ ራዲዮንም ይሰማሉ። የውጭ አገር ዜናም ይከታተላሉ። ፊሊፕስ ተንቀሳቃሽ ራዲዮ በ60 ወይም በ70 ብር ይገኝ ነበር። ማንጠልጠያ ስላለው ራዲዮን አንግተን እንጓዛለን ሲሉ ያስታውሳሉ። ዘማቾቹ ኢቫኩዌት አድርገው ከተመለሱ በኋላ የፖለቲካ አቋምም ለውጠው እንደነበር ዶክተር ጌታቸው ያስታውሳሉ። እሳቸውም ኢህአፓን ተቀላቅለዋል። ከሌላ ጣቢያ መረጃ ማድረስ ከተፈለገ በአካል ነበር የሚላኩት። መረጃው ለኢህአፓ ወይም መኢሶን ተወካዮች ይደርሳል። ያኔ ተንቀሳቃሽ ስልክ አለመኖሩ ከፖለቲካው አልፎ ፍቅርንም በደብዳቤ አድርጎታል። ዶክተር ጌታቸው ኤሮግራምን በልዩ ሁኔታ ያስታውሳሉ። ኤሮግራም በ10 ሳንቲም፣ ቴምብር በ5 ሳንቲም ነበር የሚገዛው። ኤሮግራሟ ውሃ ሰማያዊ ናት። ተዘርግታ ይጻፍባታል። ቀጭንና 3 ቦታ የምትታጠፍ ናት። ደግሞም የራሷ ማጣበቂያ ያላት። ለፍቅረኛና ለቤተሰብ ሲጻፍ ስታይሉ ይለያል። ለፍቅረኛ ሲጻፍ ኤሮግራሙን እያሽከረከሩ በክብ ይጽፋሉ። የፍቅር ደብዳቤ በፈጠራ የተሞላ ነው። የሰማይ ርቀቱ፣ የአሸዋ ብዛቱ፣ የፀሐይ ግለቱ እየተባለ ይጀመራል። ፍቅርን ለመግለጽ አበባ መሳል፣ ልብ መሳልና በልብ ቅርጽ ጽፎ በመካከሉ ጦር ማሳለፍ የተለመደ ነበር። ራቅ ያለ ቦታ ሲሆን ኤሮግራሙ ባደራ በፖስታ ቤት ይላካል። ስልክ መደወል ካስፈለገ ቴሌኮሙኒኬሽን ጣቢያ ሄዶ ወረፋ ይያዛል። ተራቸው ሲደርስ የስልኩን እጀታ ያነሳሉ። የገመድ ስልክ ስለነበር እየጮሁ ነበር የሚያወሩት። ከጎን የሚደውለውም ስለሚሰማ ምስጢር ለመነጋገር አይመችም ይላሉ። ዶክተር ጌታቸው የዘመቱት ከ11ኛ ክፍል ነበር። ከዘመቻ ተመልሰው በ1969 ዓ.ም 12ኛ ክፍል ሊጨርሱ ሲሉ ቀይ ሽብር መገባደጃው ላይ ነበር። ኮተቤ መምህራን ኮሌጅ ከገቡ በኋላ ታስረዋል። ሲፈቱ ትምህርታቸውን ጨርሰዋል። በተለያዩ ጣቢያዎች በጎርፍ የተወሰዱ፣ በግጭት ወይም በሽፍታ የተገደሉ እንዲሁም የት እንደገቡ የማይታወቅ ዘማቾች እንደነበሩም
ያስታውሳሉ። የዚያን ዘመን የፖለቲካ መገዳደል፣ የ77ቱን ድርቅና አጠቃላይ ዘመኑን ሲያስታውሱ እንደ መፈተኛ ነው የማያቸው ይላሉ። ስለ ድርቅ ሲነገር ሰምተው እንጂ አይተው ስለማያውቁ በ77 ያዩት ሰቆቃ እስከ ወዲያኛው ባህሪያቸውን እንደለወጡ ይናገራሉ። ዶክተር ጌታቸው አሁን በአዲስ አበባ ዩኒቨርሲቲ በአማርኛ ቋንቋ ትምህርት ክፍል ያስተምራሉ። ከዘማቾች መካከል የዩኒቨርሲቲ ምክትል ፕሬዝዳንት፣ ኮሎኔል፣ ዶክተር፣ ነጋዴ የሚሆኑ አሉ። መምህርነት በጣም የሚወዱት ሙያ ነው። ኃይለኛ መምህር ነኝ ይላሉ። ተማሪዎቻቸው ግን እስከዛሬም ጓደኞቻቸው ናቸው። የሁለት ልጆች አባት የሆኑት መምህሩ የመንፈስ ልጆቼ ግን ብዙ ናቸው ሲሉ ነው ተማሪዎቻቸውን የሚገልጹት። ስለ ስኬት፣ መክሊትን ስለ ማግኘትና ስለ ደስታ ሲናገሩ መምህርነትን ሳይጠቅሱ አያልፉም። የኔ ትውልድ በአብዛኛው አገር ነው የሚለው ይላሉ ዶክተር ጌታቸው። ትውልዳቸው ላመነበት ዓላማ እስከ መጨረሻው እንደሚዋደቅ ያምናሉ። እኔም ያኔም አሁንም ላመንኩበት የትም ድረስ መሄድ እችላለሁ። ጀምሬ ሳልጨርስ አላቋርጥም። ለዓላማ መጽናት ትልቁ ቃል ኪዳናችን ነው። 50 ዓመት መለስ ብለው እድገት በህብረትን ሲቃኙ አርሶ አደሩ ቀድሞ ከነበረው ማህበራዊ ውቅር ወጥቶ እሳቤውን እንዲለውጥ ተደርጓል ብለው ያምናሉ። የሚጠበቀውን ያህል ባይሆንም ለውጥ አለ። አርሶ አደሩ ጥያቄ ማንሳት እንደሚችል ያወቀበት ነው። የታዘዙትን ከመስራት ወጥቶ መጠየቅ መቻል ትልቅ ነገር ነው። ወይዘሮ አጸደ፣ ወይዘሮ ቅድስትና ዶክተር ጌታቸው እድገት በህብረትን ሲያስታውሱ እርስ በእርስ መተባበር የተማርንበት ነው ይላሉ። በአንድነት መስራትን፣ አብሮ መኖርን፣ ፍቅርንና መቻቻልን ከእድገት በህብረት አግኝተዋል። ከ15 ዓመታት በፊት ለመጀመሪያ ጊዜ የተገናኙት በፖሊስ ክበብ ነበር። ከዚያም ሲታመሙ መጠያየቅ፣ ለቅሶ መድረስም ቀጠሉ። በዚህ ዓመት ደግሞ ማለትም አምና 50ኛ ዓመት የእድገት በህብረት ዘመቻ መታሰቢያን በፊንፊኔ አዳራሽ አካሂደዋል። ወይዘሮ አጸደ ዘማቾች ሲገናኙ አንዳቸው የረሱትን ሌላቸው እያስታወሱ እንደሚጨዋወቱ ይናገራሉ። ለዶክተር ጌታቸው ዘማች ጓዶቻቸውን ማግኘት በትዝታ ወደ ኋላ ይመልሳቸዋል። የትዝታ መስመር መልሶ ይነቃቃል ሲሉ ይገልጹታል። ወይዘሮ ቅድስት ደግሞ ያኔ ያልተሰሙ ድብቅ የፍቅር ታሪኮችም ብቅ እንደሚሉ ይናገራሉ። ዘማቾች ያኔ ተደብቆ ያደረጉት ነገር አሁን ይወጣል። ለበዓል የተሰራ ምግብ ሌሊት ገብተው መብላታቸውን የነገሩናሉ። እንገረማለን፣ እንስቃለን ሲሉ ትዝታቸውን አካፍለዋል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ እድገት በህብረት ዘመቻን አንስተናል። ታኅሳስ 12 1967 ዓ.ም ልክ በዛሬው ቀን እድገት በህብረት ዘመቻ በይፋ የተጀመረበት ዕለት ነበር። ዕለቱን በማስመልከት በዛሬው ዝግጅታችን እድገት በህብረት ዘመቻ ምን ይመስል እንደነበረ ልናቀርብላችሁ ሞክረናል። ዝግጅታችንን እንደወደዳችሁት እምነታችን ነው። በሌላ የይህም ነበር መሰናዶ እስክንገናኝ ድረስ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።